ለምነዋሴ የትኛውን ሚዲያ ይጠቀማል? አዞት ዩቲዩብ በአብዛኛው እጠቀማለሁ። ዩቲዩብ ላይ የተለያዩ ዶክመንታሪዎች እመለከታለሁ። ቲክቶክ በጣም ተጠቃሚ ነኝ። ቲክቶክ በሀገራችን ውስጥ ያለውን እንዲሁም በቲክቶክ አማካኝነት ያው ተመሳሳይ ማት ነገር ነው የምታየው። የነዚህ ሁለቱ ተጠቃሚ ነኝ። አሁን ያለንበት የማህበራዊ ሚዲያ የቴክኖሎጂ ዲጂታል ዘመን ተአምር ነው። እኔ ተአምር ብዬ ነው ልገልጸው የምችለውና አዎንታዊነቱ ይሄ ነው። ማንኛውም አንድ ሰው ብቻውን በህይወት ልምዱ በራሱ ህይወት መስመር በራሱ ጣፈንታ ውስጥ ያሉትን ነገሮች ይዞ ለመውጣት የሚችልበት ከዓለም ጋር ለማውራት የሚችልበት እድልም ስለሆነ በዛ ነው። ልክ በዛው መጠን ደግሞ ሰዎች ስንባል በጎ ነገር ብቻ አይደለም ያለው ወይም እንደ ተገነባንበት እንደምንኖርበት ካልቸር እንዳለን ማህበራዊ አመለካከት በዛ ደግሞ ተነስተን በጣም ምንፈራቸው በጣም እንደ ማህበረሰብ የሚጎዱን ከባድ አደጋዎች ሊሆኑ የሚችሉ ነገሮች በተመሳሳይ ሁኔታ በዚህ በኩል ይመጣሉ። ለምሳሌ ያህል ለመጥቀስ ከዚህ በፊት አንድ ህፃን ልጅ አሜሪካ ሀገር ላይ እንደዚህ በቲክቶክ ላይ ቻሌንጅ የሚባል ነገር አለና ራሱን ያጠፋበት ምናልባት አይተው ወይ ሰምተው ከሆነ ከዛ አንፃርስ እንዴት ያንን ነገር መቀነስ እንችላለን? ነው ይሄ አሁን በአብዛኛው በውጭ ሀገራት ቢሆን ነው እነሱ ጋር ነፃነቱም እንትኑ አቬሌቢሊቲውም እንደገና ደግሞ ትንሽ ይወሳሰባል። እዛ አሁን አንዳንድ ጊዜ እንደ ባህልም እንደ ልምድም ሆነ አሁን እኛ ጋር መጥፎን ነገር መቆጣጠር ላይ ነው የምናተኩረው። ገባሽ? መጥፎን ነገር ለመቆጣጠር ነው ትኩረትም በጀት ጊዜውም የሚጠፋው። እንደዚህ በሚሆንበት ጊዜ ልታበረታቻቸው የሚገቡ በጣም ገንቢዎቹ ጠቃሚዎቹ ይዝለስ ይሆናል፣ ዞሮ ለሚያቸው ይጠፋል። ስለዚህ መጥፎን ነገር የምታጠፊው ጥሩን ነገር በማበረታታት ነው። ስለዚህ በማህበራዊ ሚዲያ ውስጥ የሚቻሉ ነገሮችን በማቅለል አክሰሱን በማስፋት የተሻሉ ድምጾች የተሻሉ ማህበራዊ ፋይዳ ያላቸው ነገሮች ለዛ ጥቅም ላይ እንዲውል ማበረታታት ኢንቨስትመንትሽንም ወደዛው ማድረግ ነው ያለብሽ። መጥፎን ነገር የሚያጠፋው የጥሩ ነገር መብዛት ነው። ገባሽ? ብዙ ጊዜ ክፉን ስትዋጊ ክፉ ነው የምትሆኚው። ገባሽ? ሂትለርን በመዋጋት የመጣ በሂትለር አጽም ላይ የተመሰረተ ዓለም ነው። ገብተሻል? ሂትለርን የፈጠረ ሶሳይቲ ነበረን በፊት። ስለዚህ አሁን ሂትለርን የፈጠረው የመራራ የህብረተሰብ ሁኔታ እኔ የቀጠለው ክፉን በክፉ አታጠፊ ብለው አይደለም ራሱ እንትን ከከኔ በለጠ ታውቂያለሽ። ክፉን በክፉ ባጥፋት የበለጠ ክፉ ነው የሚፈጥረው። ሂትለርን ያሸነፈችው አሜሪካ የኒውክሌር ፓወር የሆነች መጀመሪያ ሀገር ነች ማለት ነው። በአንድ ቦምብ በታሪክ ለመጀመሪያ ጊዜ 100,000 አንድ ከተማን ሀጭ ማድረግ የተቻለው በአሜሪካ ነው። ስለዚህም በአሜሪካ ያኔ ምን አለች? ሰላም በጽኑ ኃይል አለች። ሰላም በጽኑ ኃይል መሰረታል። ሰላም ምንድነው? ጽኑ ኃይል ምንድነው? ይሲ ፋላሲው ይተሻል። ስለዚህ አንድ ነገር በጎ ነው ለማለት ከጅምሩ እስከ መጨረሻው በጎ መሆን አለበት። ማህበራዊ ሚዲያ ከጅምሩም ከንትሉም ጸጋ ነው። አዎንታዊ ጎኑ ላይ ነው መጨመር ያለብን አይደለም። ለዚህ እኮ ነው አሁን አንዳንዴ በማህበራዊ ሚዲያ ላይ ቁጭ የሚያስተምሩ ዕውቀታቸው የታጨቀ ሰዎች ባዷቸውን ሆነው ገንዘቡ ቢሰጥ ሌላ ቦታ ነው፣ ግትሉ ሰው ቢከታተል ሌላ ሰው ነው። ኢቭን ጆሮአችን ቲዩን የሚያደርገው ኔጌቲቭ ነው እንጂ በጎን ነገር ዞር ብሎ የለም አይደል? ይሄ ዲዛስተር ነው እንደ ሶሳይቲ። ይሄ እንዳይሆን በማህበራዊ ሚዲያ ላይ በጣም በጎ አገልግሎት የሚሰጡ በጣም አሉ። ገና ሊወጡ የሚችሉ የሚቆጠሩ አሉ። ትኩረት የምንሰጥ ምን ነው በጎ ነገር ይዘው የሚወጡ ሰዎችም በዚህ በማህበራዊ ሚዲያ ተጠቃሚ መሆናቸውን የሚያረጋግጥ ልባችን፣ ፍላጎታችን፣ ስሜታችን ለበጎ ነገር የሚገዛ ቢሆን ነው የምነግርሽ። በእርግጠኛ ነው የምነግርሽ ኢትዮጵያ ውስጥ ማህበራዊ ሚዲያ ተጠቃሚ ቁጥር እንደዚህ ወጣው እንትን የሚሉ በመቶ ሺዎች የሚቆጠር ይሆናል። ግን አይወጡም። አንዳንዶቹ ሳይሆን ለምን ሶሳይቲ የቱ ጋር ነው የሚያዳምጠው? ውግዘት፣ ስድብ፣ መራከስ፣ ቁረጠው ፍለጠው የበዛበት ቦታ ላይ ታድሞ ነው የምታገኘው። ስለዚህ ሁሉ ቀን ክፎች ኢትዮጵያ ውስጥ ይፋፋሉ፣ ዳኞችም ክፎች ይሆናሉ ማለት ነው። እና ማህበራዊ ሚዲያ ፓወርፉል ሚዲያ ነው፣ ለሰው ልጅ በጣም ጠቃሚ ሚዲያ ነው።